እንደምን ዋላችሁ እንደምን ሰነበታችሁ። ዛሬ ወደ እናንተ ልቀርብ የቻልኩኝ በዚህ ሰሞን በተለቀቁ ሁለት ቪዲዮዎች ላይ ስሜቴ በጣም ስለተዘበራረቀ ምናልባት እንደኔ የተሰማችሁ ካላችሁ ከኔ በተለየም የተሰማችሁ ካላችሁ በዛ ጉዳይ ላይ ላወራችሁ ፈልጌ ነበር። በመጀመሪያ ስለ አዶናይ የሚባል ዩቲዩበር ወይም ቲክቶከር ነው። ብዙዎቻችን አዶናይ እናውቀዋለን። በበጎ ጎን የምናየው አለ፣ በጎ ባልሆነ ጎን የምናየው አለ። አንዳንዱ ደግሞ ፓርሻሊ ደካማ ጎኑን ጠልቶ በጎ ጎኑን የሚያደንቀው አለ። እኔ ፐርሰናሊ ማልወዳቸው ሳይዶች አሉት፣ ደግሞ በጣም ማደንቀውና በጣም ላመሰግነው የምፈልገው በሌሎች ጎኖች አሉት። አሁን ወደ በጎ ጎኑ እንውሰደው። ወደ ማንቀበለው ጎኑ ያው ዲፔንድ ኦን ግለሰብ የተለያየ ስለሚሆን ነው። በጎ ጎኑ ከምንላቸው መካከል አንደኛ ቀናነቱ ነው። ለብዙ ሰው የመርዳቱ ሚስጥር ሰልፊሽ አለመሆኑ ነው። ብዙዎቻችን ውስጥ ያለንበት ችግር እሱ ውስጥ አይታይበትም። አንደኛ ብዙ አርቲስቶችን በሰው ዘንድ የተረሱትን ምናልባት ሊረዷቸው ፋይናንሻል አቅም ባላቸው ሰዎች እንኳን የተረሱትን ብዙ ሰዎችን ስፔሻሊ አርቲስቶችን ረድቷቸዋል። ይሄ በጣም ሊደነቅ የሚገባ ብዙዎች ደግሞ ሊሰሩት የሚችሉትን መንገድ ከፍቶ ያሳየ ወጣት ነው። በጣም አሪፍ ነው። እኔ ከሱ በተጨማሪ ደግሞ አይሾ ስፒድ ወደ ኢትዮጵያ ይመጣል ሲባል ኢትዮጵያን አይሾ ስፒድ የሚባለውን ልጅ እንዲበቃ በማድረግ እንዲሁ ደግሞ ከአይሾ ስፒድ ጋር እንዲገናኝ ብቻም ሳይሆን የቋንቋ እጥረት ባለበት ሁኔታ ውስጥ በማይፈቀድበት ቦታ በባዲጋርዶች ሲከለከል ፔንትሬት እያደረገ እየተጋፋ ልጁን ለመርዳት የልጁን ሀሳብ ለአይሾ ስፒድ በመናገር ያደረገው ነገር ሳየው በምንም የሚገናኙ ሰዎች አሉ። ጓደኛው አይደለም፣ የራሱን ቅድሚያ ነገር አላስቀደምም። ከአይሾ ስፒድ ጋር ለመገናኘት ራሱን ፕሮሞት ለማድረግ አልሞከረም። የራሱን ነገር እንኳን ማስቀደም እየተገባው የራሱን ነገር ሳያስቀድም ለዚህ ለአንድ ልጅ ምናልባት የምድር ህይወቱን ሊጠቅመው የሚችለውን ነገር እንዲከፈትለት ሲጠር ሳየው ምን አይነት መልካምነት ነው ብዬ አሰብኩኝ። እኔ አም ኢቫንጀሊካል ክርስቲያን አዶናይ ኦርቶዶክስ ነው። ምናልባት በእኔና በአዶናይ መካከል የእምነት ልዩነት እንዳለ ይታወቃል። እኔ ራሴን እንደ ክርስቲያን ነገር ክርስቲያን በእግዚአብሔር እንደሚያምን ነው ብዬ ራሴን ማስበው፣ አዶናይም ራሱን ያስበዋል። አሁን አዶናይ ያደረገውን ነገር ሳይና ወደ ክርስቲያን ማህበረሰብ ስመጣ የማየው ነገር ሁሉ ተምታታብኝ። አንድ ኤግዛምፕል ውሰድ። አዶናይ ያደረገውን ነገር ሁላችሁም ስላያችሁ ብዙ ነገር ናሬት ማድረግ አልፈልግም፣ አይታችሁታል። ወደኛ ስንመጣ አንድ ልጅ አለ። ምናልባት ብዙዎቻችን ልናየው የቻልበት አጋጣሚ በመልካም ወጣት በ2000 I think I'm not sure 16 ይሁን 17 ላይ አገልጋይ ነበረ። ነቢይ ጆሲ የሚባል ልጅ አገልጋይ ነበረ። ልጅ በተለያየ አጉል ልምምድ ውስጥ ገብቶ ከእግዚአብሔር ቤት ወጥቶ ራሱን የሌላ ህይወት ውስጥ ከቶ መጨረሻ ላይ ደግሞ በዚህ በመልካም ወጣት ዮኒ በሚያገለግለው አገልግሎት ላይ ህይወቱን በይቅርታ ተመልሶ የመጣ ልጅ ነበረ። ብዙዎቻችን ያለቀስንበት። እኔ ሁለቴን ቪዲዮ ነው ያየሁት። በጣም አዝኜለታለሁ። በጣም ህይወቱን ሰይጣን ምን አይነት ክፉ እንደሆነ በልጁ ላይ በደረሰበት ነገር አይቼዋለሁ። እና ይሄ ልጅ ወደ ጌታ ከተመለሰ በኋላ አሮን ነው መጽናቱን አላቅም፣ ብዙ ነገር መናገርም አልችልም። ከሀገር ወጥቶ ወደ አውሮፓ ሊሄድ ሲል ነው መሰለኝ ሊቢያ ላይ በአጋቾች ተይዞ ብር ካልሰጠ አትለቀቅም ብለው ሲያስጨንቁት የነበረው በክርስቲያን ቲዩብ ላይ አይተናል። በጣም ሲያለቅስ ነበረ። በጣም ሰፈር የሚያደርግ እንኳን አይደለም ለሚሰቃዩ አይደለ ቪዲዮ ያየው ሰው ሁሉ በቃ ማየት እስከሚከብደው ድረስ ልጁ ሲሰቃይ ነበረ። በአንድ ወቅት እግዚአብሔርን ሲያገለግል የነበረ ሰው ነው። በድካሙም በብርታቱም
እግዚአብሔርን ሲያገለግል የነበረ ሰው ነው። እኔ ስለ ህይወቱ ምስክርነት አያገባኝም፣ ግን እግዚአብሔርን ሐሳብ ሲናገር የነበረ ንቶ እግዚአብሔርን አያገልግል ሰው በመሆኑ ብቻ ልናዝንለት ይገባል። ይህ ሰው ወደ 1.2 ሚሊዮን ብር አምጣ ተብሎ የዛሬ ዓመት ሲሰቃይና መልኩ አመድ መስሎ ሲሰቃይ የነበረው ልጅ አይተናል። ይሄ ልጅ እስከ ዛሬ አልተለቀቀ። ሁለተኛ ዙር ደግሞ የዛሬ ሳምንት ክርስቲያን ቲዩብ ላይ የተለቀቀውን ቪዲዮ አይታችሁ እንደሆነ አላቅም፣ ነው አይቼዋለሁ። እስካሁንም አልተለቀቀም። አሁን ደግሞ ለሌላ ሰው ተሽጦ 1.2 ሚሊዮን መከፈል የነበረበት ወደ 1.6 ሚሊዮን እንዲከፍል ተደርጎ እስከ ዛሬ 1 ዓመት ከምናምን ወንድሙ ቤተሰብ ሁሉ በሚዲያ እስከሚለምኑ ድረስ ትስቃያለ። እውነት እናውራ ከተባለ 1.6 ሚሊዮን ብር አንደኛ ለኛ ክርስቲያኖች ይከብዳሉ ወይ? ሁለተኛ እንተው ክርስቲያኑን፣ እንተው ምዕመኑን። ኢትዮጵያ ውስጥ እጅግ በጣም በፋይናንስም በምንም የተባረካችሁ አገልጋዮች፣ ቸርች ያላችሁ ሰዎች፣ ይሄ አገልጋይ ነው። እንደናንተ አገልጋይ ነበር። ምናልባት በህይወት ድክመት ሊሆን ይችላል፣ ምናልባት በራሱም ነገር ሊሆን ይችላል። ስህተት ውስጥ ገብቷል። 12 አገልጋይ የላችሁ 100 ሺህ ብር ልትሰጡት ልትረዱት የምትችሉ 12 አገልጋዮች ነቢያት የላችሁም። ሌላው አብያተ ክርስቲያናት ምናልባት እንተዋቸውሽ፣ እነሱ ብዙም ገንዘብ ስለሌላቸው። እኔ አሁን ስማችሁ ልጠቅስ ነው። እባካችሁ አሁን በመንቀፍ አይደለም። ይሄ እንደናንተ አገልጋይ ነበር። ወድቋል፣ ተሰቃይቷል። በራሱ ድክመትም ሊሆን ይችላል። you can support him። አዶናይ የምድር ነገር ፕሮፌሽናል ወይም ሴኩላር ዓለም ለሚሰሩት ባለሙያዎችን ከደገፈ እናንተ እግዚአብሔር መንግስት ለሚሰራ ሰው ለምንድን ነው ማትረዱልን? እኔ ለምናለሁ፣ እያንዳንዳችሁን ስም ጠራለሁ። ከዚህ በኋላ እንድትረዱት ለምናለሁ። እባካችሁ ያለዛ እንደዚህ አይነት ነገር ከሆነ እባካችሁ it's not good። እርግጠኛ ነኝ አንዳችሁ ልትረዱት የሚችሉት አቅም ይኖራቸዋል። አይ ነው ብዙ በርደን አለባችሁ። አይ ነው ብዙ ወጪ አለባችሁ። አይ ነው ብዙ ነገር ታደርጋላችሁ። አውቃለሁ። ማቃችሁን አውቃለሁ፣ ማላቃችሁን አላውቅም። እኔ የምለምነው አሁን በቁጣ አይደለም። እኔ የምለምነው በሌላ ነገር አይደለም። እባካችሁ ስማችሁ መጥራት አልፈልግም። አሁን ትላልቅ ቸርች ያላችሁ አገልጋዮች ቪዲዮን ያላያችሁ ከሆነ ክርስቲያን ቲዩብ ላይ ገብታችሁ ተመልከቱ። ይሄ ልጅ ሊቢያ ላይ ታስሮ ተሽጦ ነው ያለ። ድጋፋችሁ እንድታረጉ እንድታድኑት አዶናይ የሰራውን እናንተ ደግሞ በጌታ ወንድማችሁ ለሆነ ለዮሴፍ እንድታረጉት ስል በፍቅርና በትህትና ጠይቃችኋለሁ። ታንክ ዩ